ዛሬ የተገናኘ ነው የሻውራ መጀመሪያ ደረጃ ሆስፒታል ሙሉ ሰራተኛውን በማግኘት እየተሰሩ ያሉ መልካም ተግባራትና ወደሮ የሚባሉ ችግሮችን በመገምገም የመጨረሻ ልባት መስጠት ነው። በምርጫ ማግስት መንግስት የመልካም አስተዳደር ችግሮችን እየፈታ ይላል። ያሉ ጥንካሬዎች ይነሳሉ፣ ድክመቶችም በተጨባጭ ይነሳሉ። ለድክመቶች ደግሞ የሚመለከታቸው አካላት ማብራሪያ ይሰጣሉ። ጎንደር ዩኒቨርሲቲ ያክል ተጨምቀው ተወቅተው ደቀው እዚህ ማህበረሰብ ለማገልገል የያዟቸው የክሮኒክ ታካሚ በስልክና በስም ይዘው የሚያክሙ ሐኪሞቻችን ብዙ ሐኪሞች የተሳሉበት ሁኔታ ነው ያለው። ደደብ ተብሎ እስከ መሰለብ ደረጃ የደረሱበት ሁኔታዎች እንዳሉ እሱን በደንብ ጠንክራችሁ ትዝል ሂደዋል። ሰዎች አቶ ጎንደር ዩኒቨርሲቲ ባህር ዳር ገብተዋል። ታካሚ ጀመሩ በሌክቸርነትም ምክንያቱም ዩኒቨርሲቲ በትምህርት ደረጃ ላይ ያለ ስለሆነ ልጆቹ አልተጎዱም። ቢዘናሉ ሊሸወዱና ሊቀሩ ይችል ነበር ማለት ነው። አልተጎዱም፣ ተጠቅመዋል። ከዛ ባለፈ አንድ ሰው በኃላፊነት ሲቀመጥ ማህተሙን ይዞ ሲቀርጽ በስሙ የተቀረጸ ማህተም ይዞ ሲቀመጥ ስራን ሊያሰራበት፣ ሊያስፈጽምበት፣ ሊያስኬድበት ሞራል የሆነ ስራ ሊሰራበት እንጂ ትክክለኛ ተናግረኛል፣ አካሄዳ አልጣመኝም፣ ተከራክረኛል ተብሎ የዲስፕሊን ክስ እንዲመሰረትለት ማድረግ ያለምንም የማኔጅመንት ውይይት ያለምንም የቦርድ ውይይት ሳይኖር የዲስፕሊን ክስ እንዲመሰረት ማድረግ የሚናገርን ሰው የሚጠይቅን ሰው የጽሁፍ ማስጠንቀቂያ በመስጠት የማሸማቀቅ ስራዎችና ሁኔታዎች በስፋት ይታያሉ። ከዛ ባለፈ ደግሞ አንዳንዴ የጥበቃ ሰራተኞች መዘናጋት አለ። ኖርማል እነሱ የራሳቸው ክፍተት እንዳለ ሆኖ መዘናጋት አለ። ግን ከዚህ በር ላይ እንደጋርናችሁ ተቀመጡ እንኳን በማለት የጥበቃ ሰራተኛ አሰራሮችን ያለምን ጥፋቱ በተመሳሳይ የጽሁፍ ማስጠንቀቂያ ተሰጠበት ሁኔታ ነው ያለ። ተገቢም አይደለም፣ ስህተት ነው። ልጁ ወደ የሚመለከተው አካል እንደጠይቃል የሚመለከተው አካል መልሶ የሰደደ ሁኔታ ነው ያለ። ያ ሰው በኔታ ትክክል እንዳልሆነ ነው ማለት። ከዛ የስራ ትምህርትን በተመለከተ የስራ ቅጥር ያወጣት ጉድለት ወይ ግድፈት አለ። አንደኛ በየክፍሉ አሁን ለምሳሌ በፋርማሲ ክፍል ላይ በጣም የሚያስፈልጉ ባለሙያዎች ይቀሩናል። ስታንዳርዱን ያላሟሉ ባለሙያዎች ይቀሩናል። ምን እየተሸተተ እንደሚጠበቅ አልገባኝም። መደቡ አለ፣ ክፍት ነው መደቡ። እኛስ እንሳቀቃለን በመልካም በመሰረቸት የተነሳ ተገልጋዩ ይጉላላል። እነዚህን ሰዎች ቅጥር የማይፈጸምበት ምክንያቱም አልገባንም። ለምን ትናንት ከትናንት በፊትም እንዳየነው የቅጥር ሂደቱን ሰንሰለቱን በተመቸ መልኩ ለራስ በሚጠቅም መልኩ እየታሰበና እየተዘጋጀ ነው እናውቃለን። ሁኔታውን እንረዳለን። በተግባር ያየንበት ሁኔታ ነው ያለ። ሲቀጥል ተቋም ውስጥ ያሉ ባለሙያዎች በጽዳት በኩል ያሉ ባለሙያዎች በላውንደሪ በኩል ያሉ ባለሙያዎች የትምህርት ደረጃ ይዘው ማደግ ወደሚገባቸው የስራ ክፍልና ዘርፍ ማደግ ሲገባቸው በታቱ ዙሪያ ከሌላ ቦታ የማመቻቸት ስራ ደላላ የተቋም ውስጥ ደላላ ለዚህ ደላላ በማመቻቸት ሌላ ቦታ ባለሙያ ለመጣት እየተደረገ የነበር ጥረት ነበር። ያከሽፈ ሌላ ባለሙያ አሁን ነገሩ እንደገና እየታሰበበት ተነገራለ። ያ በግልጽ እንዲገለጽ እንፈልጋለን። ተጨማሪ ማለት ጽዳት ባለሙያ ሶሻል ወርክ 3 ነጥብ ያመጣ ባለሙያ ጽዳቱ የሚያገለግላል። ሶሻል ወርክ ግን የሆነ ሳምፕል በሶሻል ወርክ ሲያገለግል የነበረበት ሁኔታ ነው ያለው። ስለዚህ ያም ሰው የኛ ሰው ነው፣ ያም ሰው አገልጋይ ነው። ይሄ ልጅ ደግሞ ክፍት መደብ ተቀምጦ ተቀይሮና ወደ አድርጎ መስራት ብቻ ሲገባው ዝም ብሎ የተቀመጠበት ሁኔታ ያለ እሱ በደንብ ይታይ ነው። ሌላ ተቋሙ ህንፃ ደህንነቶችን በተመለከተ ነው እዚህ ጋር ማንሳት ፈልጎ እንግዲህ የተቋሙ ህንፃ እንደየሁኔታው የተቋሙ ማኔጅመንት ሞቶሪ ማኔጅመንት ቦርዱ ቁጭ ብሎ ተነጋግሮ ይሄ ህንፃ ሲገነባ ስንት ድካም ስንት ውጣ ውረድ አለው፣ ስንት ገበሬዎች ያልቁስበት መሬት ነው መሬት እና ሲገነባ ይሄ ውጣ ውረድ ነው ያለው። ስንት ፍጆታ ነበረው በዚህ ሰፈር ተብሎ ራሱ ማህበረሰብ ስንት ቀውስ የነበረው እናውቃለን ሁላችን። ስለዚህ አንድ ህንፃ ውስጥ ላይ ያለች ክፍል ስትፈርስ ስትነሳ የሽንት ቤት መቀመጫ ሳህን እንኳን ስትነሳ ዲስከስ መደረግ መቻል አለበት፣ ውይይት መደረግ መቻል አለበት። ህንፃዎቹ በመፍረስ ለሂሳብ አሰራር ምቹ እንዲያደርግ ለዛውም ግልጽ የሆነ ጨረታ ሳይወጣ የተስተካከለ ባለሙያ ሳይገኝ በአንድ አርቲዣን ባለሙያ ለራስ ቤተሰብ በሆነ ሰው ህንፃዎች እየፈረሱ ሻወር ቤት እየፈረሱ ለዚህ አገልግሎት ይስጡ በሚል መልኩ የፈረሱበት ሁኔታ ነው ያለ። እሱ ተገቢ አይደለም። ምክንያቱም እኛ ፋርማሲ ክፍል ላይ ይሄ ክላስ ፈርሶ የፋርማሲ አገልግሎት አሰጣጡ ሰፋ ይበልልን ብለን እየጠየቅን ባለንበት እንኳን ያልተደረገ ነገር ግን ሻወር ሽንት ቤቶች እየፈረሱ ማገልገል የሚገባቸው ሻወር ሽንት ቤት እየፈረሱ ሂሳብ አሰራር ሊወራልበት ሁኔታዎች እንዳሉ ያለ እሱ በግልጽ እንዲደረግ እንፈልጋለን፣ እንዲታይ እንፈልጋለን። በመቀጠል እጅግ በጣም ደስ የማይሉ ሂሳብ አሰራሮች የሆነ ሞርተር የመታቸው በሮች አሉ፣ ተጨማሪ ይነሳሉ። ሞርተር የመታቸው ብረቱ ከዛው ንብረቱ ከዛው
ከዛው ያለ ንብረት ተጠቅሞ ይሄን ያለ ንብረት መጥቷል ተብሎ ሂሳብ ሰነድ ሲወራረድ እኔ ምናልባት ስራ አስኪያጁን እየሸወዱት ከሆነ ፋይናንሶቹ እሱም ተሸውዷል፣ እሱ እየሸወደ ከሆነ ደግሞ ፋይናንሶቹ ተሸውደዋል። ይሄ ግን ለኔ የሚመስለኝ ግን እጅግ ጓንትሮ መርፌና ክርኩ ተሳስረው እየሰሩ ያሉበት ሁኔታ ነው ያለ። እሱ በደንብ እንዲታይ እንፈልጋለን። ተቋሙ ሲመሰረት የነበረ የማኔጅመንት አካል አለ ወይ ስራ ጠብ አድርገው ይሰሩ ወይ ለውጥ ያመጡ ወይ አይሻው ወይ አይወርዱ ወይ አይቀየሩ የሚያምሱ በቃ እነሱ ናቸው። ሰውየውም እንዳይሰራ እጁ በማዞር የሚሸውዱት እነሱ ናቸው። አንድና ይሄ ማኔጅመንት አካል እንዲታይ እንፈልጋለን። ማረሰውና ላስተውሰው እንፈልገው ነገር ተቋማችን በጣም ብዙ ሰው ይሞታል። በደም ማጣት በደም ማነስ ምክንያት ሰው ይሞታል። በደም ማነስ ምክንያት ሰው ሲሞት ዛሬ ሰው ሙቶ ጧት ደፍ ሲል አገኘሁት ምን ነው ስለው ደም ላመጣ ላይ ሴትዮዋ ከሞተች በኋላ ነው ደም ይመጣው ወይ እንደ ምክንያት የቀረው ምንድነው? አበል እየተከፈለ ስላልሆነ ነው ያለው። ስለዚህ ላብራቶሪ ክፍል ላይ ነው አበብነው እንደዛ የተነጋገርነው። የዛን ሰው ሀዘን፣ የዛን ሰው ምሬት፣ የዛን ሰው ጉዳት፣ የዛን ሰው ጦስ ወደኛ ማምጣት መቻል አለበት። ሰው ተጎድቷል፣ እየሞቱብን ነው በትንሽና በተራ ነገር። ለራሳቸው ጥቅም ከሆነ ግን ጫማችሁ ቢሆን አውቆ ሊወጡ የሚወርዱበት ነገር ስላለ በደንብ አጠንክራችሁ አስተውላችሁ ገምግማችሁ ከጥላቻ አይደለም ከሌላ ትምህርት አይደለም ስራን በመገምገም ግን ብንተወሳ እኛ ተቀምጠን ሰው ይዋጋል፣ ሰው እኮ ይታገላል፣ ሰው እኮ ይሞታል። አገር ጉዳይ ነው። ስለዚህ ቢያንስ በተማርንባት ባለንባት የስራ ክፍል ላይ እኛ ካልተነጋገርና ካልተወያየን ማን ይነጋገርና ይወያያል በሚል ሀሳብ ነው እኛን ያደረግነው። እጅግ በጣም አድርገን አመሰግናለሁ። ችግሮች የገዘፉበት የአሰራር ግድፈት ያለበት በመሆኑ ጓደኛዬ መላኩ በሰፊው እንትን ብሎታል። አስተዳደራዊ ችግሮች እሱ የጠቀሳቸው ብቻ አይደሉም። አንድ ባለሙያ ከስራ መደብ ሲነሳ በቅርብ ኃላፊው ሃይራርኪውን ያለመጠበቅ፣ በማን አለብኝነት የተቋም መሪ ስለዋነ ብቻ በማን አለብኝነት ከአስተባባሪነት ያነሳል። ለሱ ምቹ የሚሆኑ ሰዎችን በእያንዳንዱ የስራ ክፍል ኮሚቴ ያዋቅራል። ኑረናል፣ እየተደቆስን ኑረናል። ይሄ አንድ የብቃት ማነስ ነው። የአመራርነት የሊደርሺፕ ስኪሉን ማነስ። ይሄ በመሆኑ በዚህ ያው እናንተም ጊዜያችሁ ምን እንደሆነ እናውቃለን። ይሄም ብዬ አንደኛ ሐኪሞቹ አሁን እንደተባለው ተሰደቡ፣ በዘወሩ ይሄዳሉ፣ ለቀው ይሄዳሉ። ማንሳት ስለሚችል ዶክተር አማኑኤል፣ ዶክተር ሰሎሜ አንቺ ደደብ፣ አንተ ደደብ የሚባሉ ሰዎች ናቸው ወይ? 7-8 ዓመት ተምረው የመጡ ናቸው። እንደዚህ ነው በመሰደባቸው ለቀቁ፣ ሄዱ፣ ጎንደር ዩኒቨርሲቲ ገቡ። አረ ምን አይነት ሀገር ነው? አለፋ በደግነቱ ነው የሚታወቅ። ከመሸብህ አለፋ ደህር ነበር የሚባለው እኛ ምን ነው ከድሮ ማለት ነው። አሁን ላይ የአለፋን ህልውና የሚያንቋሽሽ ስራ እየተሰራ ነው በተቋማችን ላይ ማለት ነው። እና አንደኛ ትክክለኛው ሰው በትክክለኛ መንገድ አለመቀመጥ። ይህን ብዬ ስላችሁ ለምሳሌ ከትንሹ የስራ አስኪያጅ መደብ አይመጥንም። የስራ አስኪያጅ መደብን አይመጥንም። ከትንሹ ወደ ኬስ መዋሩ ስንመጣ ደግሞ በፕላን ፕሮግራም በእቅድ ዝግጅት ተወክሎ እየሰራ ያለው አቶ አሳየ የመልካም አስተዳደር ችግር ያለበት የተገልጋይ የተኝቶ ሕክምና ተገልጋይ ሸክላ አመጣው፣ ፈርሜሎ አመጣው፣ ምግብ እያባሰሉ አስተማሚዎች ምግብ እያበሰሉ ምግብ የሚያቀርቡበትን ሸክላ በማን አለብኝነት በካልች ብሎ የሰበረ ማንም ሊጠይቀው ያልቻለ የስራ አስኪያጁ ቲፎዞ ስለሆነ ብቻ ማለት ነው። ተገልጋይን የሚያጉላላ ለምሳሌ የገና አረሰው ገና 2016 ትናንት ማታ ሰዎች ቻርታቸውን ይዘው ማስተናገዳቸው አጣው። ግን ለሱ አመች ስለሆነ እቅድ ዝግጅት ላይ አስቀምጦ የፋይናንስ አሰራር ድጋፍ እያደረገ የሚያግዘው ለሱ ጀርባ አጥንት ሆኖ የሚሰራ ሰው ነው። አሁንም እነዚህ ሰዎች ለተቋሙ አጠቃላይ ላለፋም ጥሩ ኢሜጅ ስለሌላቸው እዚህ ትክክለኛ የሆነ እርምት እንድትወስዱልን እንፈልጋለን። ከዛው ሲቀጥል ጥበቆች ተሳቀዋል። ተቋሙን ቅጥር ግቢ ይጠብቁ ወይስ የአስተዳደር ቢሮ ይጠብቁ? ዮናስ ካለ ሊያግዘኝ ይችላል። የኔ ብሎት ካለ ሊያግዘኝ ይችላል። የኔ ብሎት የጽሁፍ ማስጠንቀቂያ ተጽፎበታል።
የቅርብ ኃላፊው ገምግሞታል ወይ? ስራውን ገምግሟል ወይ? የለም። በስራ አስኪያጁ አማካኝነት የጽሁፍ ማስጠንቀቂያ ተጻፈበት። ብሎ አቤት ብሎ ከዚህ አቤት የሚለው ሲያጣ ሄደ ወደ ፍትህ። ወደ ፍትህም ቀጥ ብለው ወደ ስራ ተብያለሁ ነው ያለው። እሱም እንግዲህ ባለቤቱም ስላለ እሱ የሚደግፈው ይሆናል ማለት ነው። ዮናስ ቢሮ ድረስ እያመጣ እየሰደበ እያንገራገረ ባልደረቦቹ አሉ። ባልደረቦቹ አረ ይሄ ልጅ እያሰቃየው ነው ለምንድን ነው የሚሰድበው ብለው ለቅርብ ኃላፊው ነግረውታል። ዮናስን ማለት ነው። እና እንደዚህ ሆነን ነው ወይ መስራት ያለብን? የጤና ስራ እኮ እጅና ጓንት ሆነን የምንሰራው ስራ ነው። ያ ባለመሆኑ ተበድለን የኖርንበት ሂደት ነው ያለ። እሱ ላይ እርምት ብትሰጡልኝ። የግብአት ክፍተቶች አሉ። ከነ ክሊን ግላብ ኤግዛሚኔሽን ግላብ ትንሿ አለች አለ ከነሱ የሌለበት ማለት ነው። ወደ አንድ ወር አካባቢ ምናምን አስቆጥሯል። ጓንት ማለት የእጅ ጓንት እንግዲህ የእጅ ጓንት በጣም እርካሽ ነው። ምንም ያክል ኮስቲ አይደለም። ላልተፈለገ ነገር ወጪን ከማውጣት ቢያንስ እነዚህ አይነት ነገሮች ሌሎች መድኃኒቶቹ ጭራሹ አንድ ወር 2 ወር አካባቢ የሉም መድኃኒት ማለት ነው። ታካሚዎቻችን ውጭ ላይ እየዞሩ እየተሰቃዩ ነው ያሉት። ወላዶች ሲመጡ በነፃ እንደሆነ አውቀው ነው የሚመጡ። ወላዶች ለመውለድ ሲመጡ ግን ወደ 3000 4000 በአንዴ ማለት ነው። ብዙ እንግልቶች አሉ። ግብአት እንዲስተካከል እንፈልጋለን። የግብአት ክፍተቶች አሉ። የግብአት ችግር አለ። ከዛ በተጨማሪ ያው ኃላፊነት ጋር በተያያዘ በነገራችን ላይ እንግዲህ ከተሳሳትኩኝ እዚህ ያለው ባለሙያ ሊያርመኝ ይችላል። አቶ ላቃቸው የሚሰራን ሰው በተፈጥሮ አይወድም። በቃ የሚሰራን ሰው ይጠላል፣ ማይሰራን ሰው ያቀርባል። እኔ እንደ ሰዎች እንደማይሰሩ ልተው ስራውን እንደነዛ እየቀለፉ ነው አስቤ አውቃለሁ። ግን ህሊና አይፈቅድልኝም። አንዳንዴ በተፈጥሮ የምታደላቸው ነገሮች አሉ። ተጨቁነህ አጎርተህ እየኖር ታካቢን ግን ማንገላታት አልፈልግም። አንድ ሰው የሆነ ነገር ሰደበኝ ብዬ መቼም ታካሚዎችን መጉዳት የለብኝም። ስብናም የለኝም እንደዚህ ታካሚዎችን ማንገላታት ማለት። ስለዚህ አቶ ላቃቸው በቃ የሚሰራን ሰው በጥቅሉ አይወድም። ለምሳሌ ማስተርሶች ወደዚህ ተቋም ተመድበው ሲመጡ ዲግሪ ባለሙያ ነው። ማስተርሶች አሉ፣ ስፔሻሊስቶች ወደዚህ ተመድበው ሲመጡ አይወድም። በቃ እሱ ትኩረቱ ከስልጣኑ ጋር ብቻ ነው። ማስተርስ መጣ ስልጣኔን ይጋፉኛል፣ ፒኤችዲ መጣ ስልጣኔን ይጋፈኛል። በቃ እንደዚህ አይነት ኢንሴንቲቭ መኖር የለበትም። በቃ የሰው ልጅ እንዲያውም እኔ ዝቅ ያልኩ ከሆንኩኝ ከሚያውቁ ሰዎች ጠጋቢ መማር መቻል አለብኝ። እኔ ብቻ እችላለሁ፣ እኔ ብቻ አውቃለሁ ማለት ብቻ የለብኝም። እኮ መልካም አጋጣሚ ነው። ለምሳሌ የሚያውቁ ሰው ወደዚህ መጣ ማለት ለታካሚዎችም ለእኛም ለምሳሌ እኛ ብዙ ነገሮች እነሱ የምንማራቸው ነገሮች አሉ አይደል? እነዚህን ሰዎች እያሸማቀቅን መላክ መቻል የለብንም። እነዚህ ሰዎች እንዴት አድርገን እንያዛቸው፣ እንደለቁብን እንዴት እንያዛቸው፣ ምን አይነት ምቹ ሁኔታዎች እንፍጠርላቸው ብለን ለእነዚህ ሰዎች ምቹ ሁኔታ ማመቻቸት ያለብን። ለምሳሌ ከአቶ ላቃቸው ስልቦቹ መካከል ከቋራ ሆስፒታል ወደ 7-8 ሰው አይኤስኦ ባለሙያ፣ ነርሶቹ፣ ላብራቶሪ ባለሙያ እኔ ራሴ የመጣን ነበር። እዛ እኛ ደግሞ በዛ ስታንዳርድ ነው ያየነው፣ በተቋሙ ስታንዳርድ፣ በዛ በቋራ ሆስፒታል ስታንዳርድ አይተን አይ አቶ ላቃቸው እነዚህ ነገሮች መስተካከል መቻል አለባቸው፣ ታካሚን ይጎዳሉ፣ ባለሙያ መቆዘም መቻል የለበትም፣ ከእንደዚህ አንግል እነዚህ ነገሮች ታስተካክላቸው። አዛ ሁላችንም ጠያቂ ሆነ። የጠየቅነው ደግሞ ለኛ አይደለም፣ ለማህበረሰብ ለህዝብ ነው። ጤና የላችሁም፣ ከቋራ የመጣችሁ ባለሙያዎች ጤና የላችሁም፣ ተሰደብን። በምን አይነት አግባብ ስራ እንስራ? ከዛ በተጨማሪ ነርሶችን ድንፍፍ ነርስ፣ ሐኪሞቹ ጋር ደንቆሮ፣ እዚህ 9 ቁጥር ላይ የሚሰሩ ባለሙያዎችን ህፃን እዛ የሆነች ባለሙያ እየሰራች ከርፋፋ ባለሙያ። እንደዚህ አይነት ከአንድ ኃላፊ እንደዚህ አይጠበቅም፣ ከአንድ ኃላፊ ማለት ነው። በቃ በጣም ከዛ መጨረሻ ላይ ደግሞ የላብራቶሪ ባለሙያዎች ነበር። አንድ ባለሙያ ካሰው እዚህ ሊኖር ይችላል አለ። እንዲሁም የሆነ አገልግሎት ፈልጎ ከሱ መጥቶ አንተ ነቀርሳ አይባልም እንደዚህ። እውነቴን ነው። እኔ በጣም አሞኛል። እኔ ቤተሰቦቼ እዚሁ ናቸው። እዚሁ ትዳር መስርቼ ቤተሰቦችን እያገለገልኩ ማህበረሰብን እያገለገልኩ እዚሁ እኖራለሁ ብዬ ነው የመጣሁት። መጀመሪያ ከቋራ ስመጣ ማለት ነው። ከዛ ወይኔ ባልመጣሁ ኑሮ ምን አመጣኝ እዚህ
ህዝቤን አገለግላለሁ እየመጥቼ እንደገና ክብሬን አሳጡኝ፣ ክብሬን አጣሁ። ክብሬን እንዲያውም ወደ ሌላ ቦታዎች ላይ ዘወሯ ሞልቼ የመሄድ አዝማሚያዎች አሉ። አሁን ራሱ ማለት ነው። የችግር ካልተፈታ እኔ ፐርሰናሊ የራሴን እንትን ወስናለሁ። ምክንያቱም እዚህ ቀምጬ እየተሰደው እየተሸማቀቁ መኖር የለብኝም። አንደኛው ምንድነው የሂደቱን ያልጠበቀ አሰራር አለ ከዚህ ተቋም ማለት ነው። እውነት ለመናገር ለምንድነው እንደዚህ ያልኩት? ራሱ ከሳሽ ራሱ ውሳኔ ሰጪ፣ ሳምበዲን ይከሳል ራሱ ውሳኔ ይሰጣል ማለት ነው። ለምሳሌ እኔ ተከስሼ ነበር። ቅሬታ ሰሚዋ ተገቢ አይደለም፣ ይህ ልጅ ያላግባብ ነው የተከሰሰ ብላ መልስ ጽፍ ማለት ነው። አንቺ ተቋሙ የከሰሰውን ሰው ማንሳትም ምን ማለትም አትችይም። ስለዚህ የኔ ነው መብቱ አለ እና ስለዚህ የስራ ሂደት የሚባለው ለምንድን ነው ከዚህ ተቋም የስራ ሂደት የሚባል አይሰራም በሱ ቤት ማለት ነው። የስራ ሂደት የሚባለውን በሙሉ አጥፍቶታል። የስራ ሂደት ለምሳሌ ቅሬታ ሰሚዋን ጫና በማድረግ ማለት ነው። ከዛ በኋላ መጣ ነገረችኝ። ለምንድን ነው ምናምን እንደዚህ ስራ አይ በቃ እንደዚህ ጻፊልኝ ስላት አጻፊ ተብያለሁ አልጽፍልህም አለች እና አካሄዱ ዝም ብሎ እንትን ያለ ነገር ነው። ስለዚህ ሂደቱን ያልጠበቀ አሰራር እንዳለ ልታውቁልን ይገባል። ሌላው ምንድነው ባለሙያን መድረክ ላይ ማንገራገር። ለምሳሌ መድረክ ላይ ማለት ነው ሰብስቦ ባለሙያን ማንገራገር። ለምሳሌ ላይሰንስ ቀማለሁ እስከ ማለት ድረስ ማለት ነው። እንዴ ባለሙያ በመንገራገር ነው እንዲህ ስራ የሚሰራው። ስለዚህ ይህን በጥብቅ ልትዙልን ይገባል። ሌላው ምንድነው ሶስተኛው የተቋም ኃላፊ ሆኖ መድረክ ላይ መዋሸት። የተቋም ኃላፊ ሆኖ ማለት ነው መድረክ ላይ መዋሸት። ይህን ለቤቱ ሰጣለሁ። ስታፉ ለምሳሌ ስንት ጊዜ ተሰብስበን ስንት ጊዜ እንደተዋሸን ስታፉ ያውቀዋል። በራሱ መብት በራሱ በቃ የተቋም ኃላፊ ስለሆነ አሰራርን ተከትሎ ነው መስራት ያለበት እንጂ ከአሰራሮች ስራን ማበላሸት ለኔ አልታየኝም። ስለዚህ በጥብቅ እያዝልን ጨርሻለሁ። አመሰግናለሁ። ትሻልን ትቼ ትባስን አመጣሁ። እኔ እውነቴን ነው። የተቋም አመራሮች በወንበር ለሚቀመጡ ሰዎች አይደለም እያስወዱት ያለ የስራ ሂደት ሆኖ የሚቀመጡ አባላትና ተቋሙን ይመራሉ ተብሎ የሚቀመጡ የቦርድ አባላት እጅግ በቃ መሳደብ የሚያስፈልጋቸው ተቋሙን እያስበዘበዙ እያዘረፉ ተቋሙን እንደ ተቋም እንዲጠራ እንዳይሆን እያደረጉ ያሉ ትልቁ የማኔጅመንት አባል ነው። ለምንድን ነው ስራ አስኪያጁ ብቻ አንድ ሰው ለምን ሲያሾረው ቁጭ ብሎ ለምንድን ነው የሚቀመጠው? ሲምቦል ነው እንደሱ። አንድ የማኔጅመንት አባል ቶለሬት ማድረግ ያለበት ጥይት እየተተኮሰበት እንኳን የሰው ልጅ ግንባሩ ለጥይት ሰጥቶ ይታገል። ለምንድን ነው እዛ ላይ ቃል መወርወር ማለት? ወንበር ለማሞቅ የሚቀመጥ ከሆነ ለምንድን ነው የማኔጅመንት አባል ብሎ የሚቀመጥ? ላቃቸው ሲያሳምረው ከ14 ወይ ከ15 የማኔጅመንት አባል አንዱ ነው። ለምን አይሆንም? በሰዓቱ የሚገርማቸው ነገር አንድ እንደ ምሳሌ የምናገረው ነገር አቶ ሆነኞ ምን አደረገኝ? ግዢ ፋይናንሱን ያው ዝም ብሎ እንደ እንትን ነው እንደ ቃል የሚጠቀምበትና ጎላ እናቀረብ በሚባል ማኛ አለ ብለው ዋና ገንዘብ ያልኩኝ ይዘውት መጡ ሰነዱ። ከዛ ጎላ ቀረብ የሚባል እንኳን ከኛ ተቋም ከከተማው አለው። እኔ እግዚአብሔር በጣም ተሰምቶ የኖርኩት እኔ ያለ ከዛ እነዚህ ሰዎች ይህን ሂሳብ ታወራርዳለህ አላወራረድም። ያው ባለሙያ ነኝ። 3 ጊዜ ተጻፈብኝ፣ 4 ጊዜ ተጻፈብኝ። መሸነፍ አይቀርም። ፈርሚያችን ገቢ ታደረግ በኋላ ኦዲት 8,141,785 ብር በፋይናንስ እና በውስጥ ገቢ ሳወራረድ 65,510 ብር ጉድለት መጣ። እኔ ያሰብኩት ነገር ሰነዶችን መፈተሽ አለብኝ ስል የኦዲት ባለሙያዎች እና ሂደቷ እየተከታተሉ ግዴታ ታልፈረም ይሉ ኖ ለምንድን ነው የምፈር? ቼክ ማድረግ መቻል አለብን። የባንክ አድቫይሶች አሉ፣ የፋይናንስ ማስረጃዎች አሉ። ከፋይናንስ የሰራኋቸው 6,885,768 ብር ሆኖ ተገኘ። በውስጥ ገቢ ያንቀሳቀስኩት 978,000 ታማት ከዩኒሴፍ የተላከ 31,000 ደምሬ 8,141,785 ብር እያንቀሳቀስኩ ቆይ። ከዛ ያችን ጎላ ቀረብ የምትባል ሰነድ ኮፒ አድርጌ ከቤቴ ካስቀምጥ በኋላ እቺ ሰነድ ያለችኝ የሞዴል 19 ህጋዊ የሆነ ገቢ ሞዴል 19 እና ሞዴል 20 ላይ ወጪ የተደረገ ሰነድ ይዤ ስቀርብ አቶ ሆነኛው በዲስፕሊን ትከሰሳለህ እንጂ ያንተ ሂሳብ ሊወራረድልህ አይገባም ማለት። ልብ በሉ እንግዲህ አስቡ። ተቋም ላይ ኃላፊ ሆነው የሚሰሩት ሰው ልክ እና አቶ እንዳለው ትናንትና እንደተወሰደባቸው ግፍና በደል ማለት። ከዛ እኔ ምን ማድረግ አለብኝ? የድሃ ልጅ ነኝ። ወረዳ አስተዳዳሪ ሄድኩ። አቶ የሙስ ነው ማንን ይባላል እንትን ነበረ አልቀበለኝ ብሎ ሀሳቤ ተመለስ። አቶ ሆነኛው እኮ ደውሎ አስረድቶኛል። ከተማ አስተዳደር ይሁን የሚባል ነበር ተመለስ። ሆነኛው እኮ ደውሎ አውርቶኛል። በጎንድ ማለት ነው ሰንሰለት ሰው ለማሸማቀቅ ሰንሰለት በመስራት
እስቲል እስካሁን ድረስ የሚገርማችሁ እነሱን ሳሸንፋቸው በክልል ሲቪል ሰርቪስ ቢሮ እነሱን አሸንፊ ለ5 ወር ደሞዝ ቀጠውኝ ደሞዙ ሳይመለስልኝ ለ5 ወር የሰው ኃይሎች ነይ አደራሽን ኮክሽን እንዳልልሽ አካላት ሆነኛው የሰው ኃይሏ ቀጥታ ያን ማስጠንቀቂያ ይዛ ብር ከጭተን አሁንም ሲቪል ሰርቪስ አልኩኝ አቶ የኑስ ምላሽ አልሰጠኝ ሲል የክልል ሲቪል ሰርቪስ እጄ ምላሽ አገኘ። ተገቢውን ምላሽ ተጨባጭ ሆነ በማስረጃ በአንቀጽ ቁጥር ተቀርቶ ትልልቅ የህግ ባለሙያዎች አይተውት ምላሽ ተሰጥቶ ወደ ስራ ተመለሱ። እንግዲህ 5 ወር ደሞዝ አልተከፈለኝም። ዳነኝ ዝቅተኛ 33 ደሞዝተኛ ነኝ። የሚደርሰኝ 27-35 ነው። ላቃቸውን ስድ የሰደደው የማኔጅመንት አባሉ ግማሹ ቃል አቀባይ እኔ የሚገርማችሁ አንድ ጊዜ በጣም አሳዘኝ። ዝቅተኛ 69 የተሰጠው ከሞላው ከተቋሙ ከመጨረሻ ምንድነው ስል አላሰራም ብሏል። እኔ ደግሞ ቁጭ ከርፍ ተናግሬ እወጣለሁ። ማንም ወይዘር የፈለገ አቶ በጋሻው ጋር ለደራሱ ትክክለኛ ጠንካራ ጎኑን እናገራለሁ፣ መጥፎ ጎኑን እናገራለሁ። ለምንድን ነው ማኔጅመንት አባል ቁጭ ብዬ አንቀላፍቼ ሞተው? በ3 ወሩ በ6 ወሩ እናደርጋለን። መመሪያን ተከትለን ሪፖርት በጉድለት እንኳን አውጥተን የሚያስመልስልን የለም። እስቲል ማለት ነው አንድ ሰው ብዙ ነገር ይዞ ማለት ነው እንድትሰራ እዚህ ላይ ቦታ ላይ እንድትሰራ አይደለም እንትን የሚለው። ለአቶ በጋሻው የሆነ ጊዜ ሪፖርት አምጥቼ እንደውም ሰጥቼ ነው፣ ግን ምላሽ የለም። ፍትህ እጃለሁ የለም። አሁን እንደ ማንኛውም ሰው መኖር ነው የምፈልግ፣ እየኖርኩ ነው። የዕለት ሳጥን እቆጥራለሁ። የዕለት ሳጥን የዓመት ሳጥን እየቆጠርን ሳጥን እንሰራለን። የዛችን ሪፖርት እያወጣን እየሰነድን ነው የምናስቀምጠው። ለኛ የህግ ከለላ ስለሌለ ማለት ነው። መንገድ ላይም ተጠብቄ ስለነበር የግዢ ነው ግዢ ሰነድ ተዘጋጅቶ ስለሚቀርብ በምንም የምታገኘው ነገር የለም። አልብሰን ነው እኛ ማለት የውጭ ኤክስተርናል ኦዲተር እንመጣለን ይላሉ። በዚህ በእንትኑ ምክንያት በአለው ጸጥታ ምክንያት መምጣት አልቻሉም። ዘንድሮ እንመጣለን ብለው ነበር፣ መጋቢት እንመጣለን አሉ፣ አልመጡም። ስለዚህ እኛ ምንም የምናደርገው ነገር የለም። በአቅማችን የምንሰራውን እየሰነድን ማስቀመጥ ነው ሪፖርታችን። አንድ ሰው 43 መሂ ማለት ነው 43 መሂ አንድ መሂ ስንት ብር ነው የሚይዝ የሚለው አሁን ይሄ አንድ ሰው ላይ ተቀምጧል። ይሄን የሚያስመልስ የለም። ፍትህ ድረስ ተቀዷል የለም። ስለዚህ እኛ መኖር ስለምንፈልግ እዚሁ ያለችን ደሞዜን እየበላሁ ደሞዝ ነው ማገኝ አይደለም። በተዋረድ ነው የሚሄድ። ኃላፊው ነው የሚሰድ ሪፖርቱን የሚልክ ኃላፊ ነው። አቶ ሆነኛው ልኳል። ምንም ነገር የለም። ያውን 65710 ምስክር ቅድም ሲሉ የነበረው እሱ ነው የምስክር ነው 65710 እና 43 መሂ ሰብስቦ ምንም እንትን የሌለው ማለት ነው። እሱ ነው እሱ ላይ ነው ያለ። ሌላው ላይ ያለውን እየመለሰ እየሰራ ነው ያለ። ግን ያው እሱ በዚህ ምክንያት እንትን አላለ። እኛ መኖር ስለምፈልግ የዕለት ሳጥን እንትን እንላለን። ያን እየሰራን የዕለቷን እየሰነድን ነው የምናስቀምጥ። የሚያስመልሰውን እሱ ከገባ ከጀመረ አንስቶ ከኔ ጀምሮ ያለውን አስመልሳለሁ ብሎ አስመልሷል የራሱ። ከዛ በፊት ያለው ነገር ግን አልተረካም፣ ድፍን ያለ። ስለዚህ እኛም የዕለት ሳጥን እየቆጠርን በዚህ አግባብ ነው ያለ። ሰነድ እየተሰነደ የግዢ ሰነድ አሁን የሚባለው ነገር አለ። እኔም አይቻለሁ። መስኮት በር የሚባሉት ሰነድ ተሰንዷል፣ በስርዓት ተሰርቷል፣ ቀርቦልኛል። ሰነድ እኔ ሰደለም። ስለዚህ አይመለከተኝም። የሚመጣው አካል ግን እያንዳንዱ ስፔሲፊኬሽን ያወጣል። ስለሚያዩ እነሱ እስከሚመጡ ድረስ መጠበቅ ነው ብዬ ነው ማሰብ። ምንም የምናደርገው ነገር የለም። ጨርሻለሁ። ከሆነ መመሪያ ነው ይችላል መልስ የሚሰጥ። ስለዚህ የመጨረሻ ውሳኔ የሚሰጥ ኃላፊው ስለሆነ የራሴን ሀሳብ እገልጻለሁ። ከዛ በኋላ የራሱን ሀሳብ የመጨረሻ መስሪያ ቤቱ ኃላፊ ስለሚሰጥ ወደ እሱ ነው እንትን እና በቃ የመጣውን በጣም ብዙ ቅሬታ ይመጣል፣ ከማህበረሰቡ ይመጣል። ስታፍ ላይ ራሱ ካሁን በፊት የነበሩት አንድ እንኳን ቅሬታ አለው አላዩ ሳይለንቱንም ስላለ ማለት ነው። እኔ ከገባው አንስተ ግን በጣም ብዙ ቅሬታ አለ። የሚረካም አለ፣ ማይረካም አለ። ከእሱ ጋር የሚያጋጨኝ እንትን አለ። ለምሳሌ ነው ወስኜ ካልተመቸው የራሱን ውሳኔ መስጠት ሲገባው አንዳንድ ጊዜ አይ ይሄ እንደዚህ መሆን የለበትም ሲለኝ አይ እኔ በቃ የራሴን ሀሳብ ሰጥቻለሁ፣ ሀሳብ ክንስት ብዬ ነው የምወጣው። ለምሳሌ ካሳው ያለው እኔ እስካሁን ድረስ ተቋሙ የምመራው እንትን መረጃ ጠይቄ ነው መልስ የምሰጠው። ካሉት ባለሙያዎች ጠየቅኩ። በቃ ልጁ የጠየቀው ጥያቄ እንደ ሌሎች ነው፣ ተመሳሳይ ጥያቄ ነው ያቀረበ። ስለዚህ ሌላ እንትን የለውም ስል እስከ ቤት ሰው ስለላከብኝ፣ ስለዚህ አንቺ የመለከትሽን ተቋሙ ነው መመለስ ያለበት፣ መልስ መስጠት አትችይም አለኝ። ጽፌ የሰጠሁት ደብዳቤ ጽፌ የሰጠሁት
በራስ ያነሳለሁ አለ፣ በራሱ አነሳለሁ ተነስቶለታል እንጂ ነው። ለዚህ ነው አሁን በቃ ያለኝን ሀሳብ ያስጠይቀኛል። የሆነ ውሳኔ ሲሰጥ ዝም ብዬ አይደለም የምሰጥ። በቃ መረጃ ካለ መረጃ ጠይቄ የተሟላ መረጃ ነው የምሰጥ እንጂ እሱ ጫና ስላደረገብኝ ብቻ የዚህ ውሳኔ ሰጥቼ እኔ እንትን ያልኩት ነገር የለም። ቅሬታ ግን በጣም አለ። በጣም ነው የሚመጣ። አንዳንድ ጊዜ የግል ጉዳዮች ስታፍ ላይ ሆኖ የግል ጉዳዮች ሁሉ ይመጣሉ። በዛን ሰዓት አሁን ወይ ሁለቶችን ቅድም አስካል ያለችው አለ ኃላፊ እንደዚህ ብሎ አለኝ። እኔ አላለኝም። ኃላፊው መናገር ስለምችል ሁለቶች ጥጋቡና እሷ ናቸው ተጣልቶ የነበረ ወይም ሁለት ይመስለኛል መጣ። ያንን አግባብቼ ተስማምተዋል። ተስማሙ በቃ አለቀ። ያንን ከተስማሙ ምን ማድረግ አለብን? የራሴን ሀሳብ ነው። እንትን ሊመቸውም ላይመቸውም ይችላል። እሱም ሆነ ያው ሰው ሁሉ ሰው አታረከው። ኃላፊውም ላይመቸው ይችላል፣ ያ ሰው ላይመቸው ይችላል። ግን መመሪያ ነው አይቼ በዛ መልኩ እንትን እላለሁ። ከዛ ውጭ ያልተመቸው ካለ ደግሞ ያቅርብ ያዛ መልስ መስጠትም ስለምችል ማለት ነው። የሆነ መሂ ችግር አለ፣ ብር የወሰደ ሰው አለ። ስለዚህ ይሄ ነገር እንዴት ይሁን ብሎ ከማኔጅመንት ይመጣል። እንደዛ ሲሆን ማኔጅመንቱ አይቻልም ተው ይብለው ነው እንዲማዝ ያለበት አይደለም፣ ይወስናል። በዚህ መንገድ በዚህ አግባብ በህጉ መሰረት እንዲመለስ ይደረግ ብሎ ይወስናል። ነገር ግን ያ የተጠየቀ አካል ከውጭ ሆኖ ማኔጅመንት እንደዚህ አደረገው እንደዚህ ማኔጅመንቱ እንደዚህ እያለ ያሾራዋል። ስለዚህ ማኔጅመንቱ ችግር ሊኖር ይችላል። ነገር ግን ዝም ብሎ ደግሞ አንዳንዴ በእንትን በውሩ ደግሞ እንትን ማለት ጥሩ አይደለም። ለምሳሌ ብር ይበላል። ለምሳሌ እኔ ማኔጅመንት አባል ነኝ። አበል የሚገርማችሁ የቅድም ሲናገር ነበር እንትናና የገንዘብ አሰባሳቢ ኮሚቴ ነኝ። ብዙ 1.ምናምን ሚሊዮን በላይ ገንዘብ አሰባስበናል ከዚህ ሆስፒታል ማለት ነው። ባህር ዳር ሄደን 11 ቀን ቆይተን መከራ አይተን ከ80 በላይ ጠረጴዛ ወንበር ብዙ አልነበረም። ብዙ አገላግለናል። ብዙ ፋንክሽናል አይደለም እንጂ ላፕቶፖች ብዙ ዕቃ አምጥተን እንትን አድርገናል። እዚህም ተወረዳ ላይ ራሱ ግብርና ላይ ሄደን ወንበሮችን አግኝተናል። አቶ ጋሽ ታንተ ቢሮ መጠን እንዲሁም በላይሁን መርተህልን እዛ በኋላ ጦርነት መጣ ምናምን እዛው ጉድሽድሽ ብሎ ቀረ እና ማኔጅመንት እስከዚህ ድረስ አስበን ተቆርቁረን እንሰራለን እና አንዳንዴ ኔጌቲቭን ብቻ ባናነሳ አሪፍ ነው። ልምድ አለን። ይሄን ሆስፒታል ጠርገን ነው አብረን ያስለመድነው። ለምሳሌ እኔ እዚህ አካባቢ ነኝ። ጭልጋን አዲስ እያለ ጭልጋ ሆስፒታልን ጠርጌ አስጀምሬ ተሸልመን ነው የመጣን። ከጭልጋ ማለት ነው ተሸላሚ ሆስፒታል ነው። ተሸልመን 3 ዓመት አገልግዬ መጣነ። ከትምህርት ደግሞ ትምህርት እድል ሄድኩኝ ተመጣሁ። አሁንም እየሰራን ነው ያለው እና ማኔጅመንቱ በዚህ ልክ አንዳንዴ እንትን ማለት የለበትም። አይተን መናገር አለበት። ችግር ያለበት ላቃቸው ለምሳሌ አሁን የተባሉት ችግሮች እኔም ብዙ ማላውቃቸው ችግሮች አሉ። የተነገሩ ችግሮች ማለት ነው። ችግር አለ። ግዢ ግብአት ላይ ለምሳሌ ፋርማሲ ላይ ስለሚመለከተኝ ነው። ግብአት አንዳንድ የፔሸንት ፍላክቹዌሽን ስላለ እንትን ይላል እንጂ ከመጠን በላይ ነው ዘንድሮ የተገዛው። ለምሳሌ አምና ኳንቲፊኬሽን ይባላል፣ ሲዲኤስኤስ አግሪመንት ይባላል። ከመንግስት አቅራቢ አካላት ድርጅቶች ጋር ውል ይወሰዳል። ኳንቲፊኬሽን ተሰርቶ ነው ማለት ነው እና በዲቲሲ ተወስኖ ነው የሚገዛው። ዝም ብሎ አይደለም የሚገዛው ተነስቶ ማለት ነው። ስለዚህ ያን አሁን ለምሳሌ አምና 9.4 ሚሊዮን ኳንቲፊኬሽን ሰርተናል። ፎርካስት አድርገን አቅደን ማለት ነው። ከዛ ውስጥ የተበጀተልን በጀት ወደ 9.4 አቅደና ወደ 9.8 አካባቢ እንትን በጀት ተበጅቶልና መንግስት በጅቷል። ከዛ ግን አሁን የገዛ ነው ወደ 10.ምናምን ሚሊዮን ገዝተናል ተቅዳችን በላይ ማለት ነው። ነገር ግን አንዳንድ ግብአቶች የማይኖሩት ምንድነው? ለምሳሌ አሁን በአብዛኛው ከዚህ አሁን የፕራይቬት ፋርማሲ ምናምን ያለው ሰው ስለሆነ ግብአቶችን ያውቃቸዋል። ለምሳሌ ግላብ ሴፍትራም ይባላል፣ ኤንኤስ ፍሉይድ አለ ግሉኮስ ምንለው ማለት ነው። እነሱ ነገሮች ብዙውን ጊዜ ከገበያ ጠፍተዋል። አሁን ብላክ ገብቷል። ስንሄድ አናገኛቸውም። እነሱንን እየተጻፉ ስቶክ አውት እየተባሉ የሉም እየተባሉ ሁሉ የሚመጡና ግል ላይ ለመግዛት ደግሞ አንዳንዴ መንግስት ጫና ያደርጋል። መንግስት ከመንግስት መስሪያ ቤት እንዲገዛ ነው እንጂ ከግል እንዲገዛ ብዙ እንትን አይደግፍም። ስለማይደግፍ ብዙውን ጊዜ እንደዚህ መድኃኒት ገዝተናል። ግን ኬዙ እየጨመረ ስለሄደ የግብአት እጥረትን አስከትሏል። በነበረን አፈጻጸም ካሉት ከሆስፒታሎች 37ኛ ቦታ ባሉት ዋና በተመለከቱ አፈጻጸም 37ኛ የወጣ ነው። እንግዲህ እኛን አካባቢ ያለን መስመር የትራንስፖርቱ ደም ለማምጣት ያለውን ችግር፣ ኦክሲጅን ለማምጣት ያለውን ችግር፣ መድኃኒት ለማምጣት ያለውን ችግር እያንዳንዱ ነገር ባለመሰረት ይችላል። ባለው ሁኔታ ግን ያለው አፈጻጸሙ እዚህ ደረጃ ነው ያለው። በዘንድሮ ዓመትም እንግዲህ እኛ የምንጠብቀው
ይህ ከግማሽ ዓመት በኋላ የመጣው ኦዲት ጉዳይ ብዙ ነገሮችን አበላሽብን እንጂ ባለሙያ አለመግባባት፣ ስራዎችን በአግባቡ አለመስራት እና እንደዚህ አይነት ነገሮች እንጂ ከባለፈው ደረጃችን የምናሻሽልበት ሁኔታ ይኖራል ብለን ስንገምት ነበር። ይህንን የሚያሉት ምንድነው? ካለፈው የተሻለ አሁን በድንገተኛ ክፍል 8,000 በላይ አጠቃላይ ቪዚት ከ100,000 ሰው በላይ ታክሟል። ወልድ ከ2,000 በላይ ቀዶ ጥገና 410 ተኝቶ ሕክምና 1900 በላይ እንደዚህ ያሉ ከፍተኛ አፈጻጸም ያለን እንትኖች አሉ። ባለፈው ከተላቸው ስለሆነ አሁን እነዚህ ቁጥሮች ያልኳቸው ሰሞኑን የዓመታዊ ግምገማ እያዘጋጁ ስለሆነ ነው ያዘጋጁና ጥሩ ስራዎች አሉ። በእኔ እምነት አይኖርም። የሚጠየቀው ነው የራሱን ሀሳብ ነው አሰራርን ነው። እኔ ከወንድሜ ሲሰጥ የነበረውን ሀሳብ ለማስተካከል ሰንሰለት አለው፣ መመሪያ አለው። ግን ትኩረት ሰጥቼ መመለስ የሚፈልገውና ማየት ያለብኝ ነገር ምንድን ነው? የሰው ኃይል ስምሪት በተመለከተ ሙሉ በሙሉ መልሶታል ልጁ። ነገር ግን ጤና ቢሮ ሳታሳውቁ ከትምህርት ይቻላል ወይ እየተባለው ይቻላልም አይቻልም። የማይቻልበት ምክንያት ምንድን ነው? ሙሉ በሙሉ ጤና ባለሙያዎችን ክልል ጤና ቢሮ መቅጠር ከቻለ ብቻ ነው ከክልል ማምጣት እንችላለን። ምክንያቱም የክልል ጤና ቢሮውን ውክልና እስካገኘን ድረስ ማለት ነው። ሌሎችን እሱ ባላቸው ይታያሉ ማለት ነው። ሌሎች የኮሚቴ አወቃቀር ችግር አለ እየተባለ ብዙ ኮሚቴዎች አሉ በተቋማችን። ኮሚቴው የሚያዋቅረው እኔ ብቻ አይደለም፣ ማኔጅመንቱ ነው። እውነት ለመናገር ማኔጅመንቱ እንዲሁም ተጎጂ አካል ነው። የሆስፒታሉ ማኔጅመንት ለ14 ማኔጅመንት አባላት አለ። በጣም ተጎድቶ የሚኖረው የማኔጅመንት እንትኑ ነው። ወቀሳ ብቻ ነው እያለ ቅድም ሲናገሩ ነበሩ የማኔጅመንት አባላት። እውነት ለመናገር የሚሰሩትን ሰዎች ላለማሰራት ካልሆነ በስተቀር ማኔጅመንቱ ምንም አይነት እንከን የለበትም። እውነት መነጋገር ስላለብን በቃ የኔ ራሴ ችግር ካለብኝ ችግሬን ራሴ መውሰድ ያለብኝ እንጂ ማኔጅመንቱ እንዲያደርጉ ማኔጅመንቱ 14 ሰው እንዴት ነው በአንድ ሰው ሊደረስ የሚችለው? እውነታው መነጋገር አስፈላጊ ነው። ግልጽ ያልሆኑ ነገሮችን ግልጽ እያደረግን ካለፈው ዓመት ብዙ ትምህርቶችን እየወሰድን እያስተካከልን አወቃቀሩን ሊያዋቅረው የቻለም ይሁን ሁሉ ኮሚቴ ማኔጅመንቱ ነው። በአመት አንድ ጊዜ እናዋቅራለን። የሚገርም የሚሰራልን አካል ካለ እናስቀጥላለን፣ ነገም እናስቀጥላለን። የሆነ ሳምበዲ ከሆነ ጋራ ስላልተግባባ ብቻ ያ ሰው ይውጣ የሚባልበት ምክንያት የለም። ማኔጅመንቱ በድምፅ ካሸነፈ ያስቀጥላል። ነገም ልናስቀጥለው እንችላለን። 7 ዓመት ቆይቷል፣ 4 ዓመት ቆይቷል ሲባል የነበረው ነገር የማኔጅመንቱ ውሳኔ ነው። እኔ እንዳንዳ ግብ ሰጪ ሆናለሁ። እዛ ውጭ ግን ማኔጅመንቱ ካመነበት ያን አካል እናስቀጥላለን። የኮሚቴ አወቃቀር ችግር የለብንም። ኮሚቴ ላይ የተነሳው ጥያቄ ማለት ነው። ሌላ ግዥና ፋይናንስ የተነሳው ጉዳይ፣ ግዥና ፋይናንስ ችግሮች ይኖራሉ። በጣም መሰረት የሰደደ ችግር እንደነበረ እናውቃለን። መሰረት ስር ሰደድ የሆነ ችግሮች ነበሩ። አሁን ቅድም ዝም ብሎ የውሸት ሪፖርት የቀረበ ለዚህ ጥያቄ 600 ሺህ ብር አስመልሻለሁ ብለሃል። አላስመለሱም። 600 ሺህ ሳይሆን 59 ሺህ ብር አንድ ጊዜ አስመልሻለሁ ከውስጥ ኦዲተሮች ጋር በመመካከል ችግር ያለባቸውን ሰዎች ሳብ እያደረግን ከዛን ቀጥሎ ደግሞ መሄዎችን የሄዱ ነበር፣ ከግለሰብ የነበሩ መሄዎች ነበሩ። እነሱን ከውስጥ ኦዲተር ጋር በመሆን በመመካከር እንዲመለሱ አድርገናል። ብዙ ገንዘቦች ተመልሰዋል። ነገር ግን ፍስ ተብሎ ቁጥር መጥቶ ይህ ተደርጓል ስምን ለማጥፋት የሚደረግ ነገር ነው እንጂ ተመልሷል። ችግር ያለበት አካል ወደ ፍትህ አካል አቀርበናል። ያልቀረበ ችግር የለም። ማይክሮስኮፕ ጉዳይ ተነስቷል። ማይክሮስኮፕ ችግር አለበት የተባለው በኮሚቴ አዋቅረን አይተናል። እኔ ከመግባቴ በፊት ነው ችግር አለ ተብሎ ነበር። እኔ እንደገቡ ጭምጭምታዎች ነበሩ። ጭምጭምታዎችን ይዤ በማኔጅመንት ላይ አይተናል። ራሱን የሙያ ኮሚቴ አዋቅረን አይተናል። ለፍትህ አካል አሳልፈን ሰጥተናል። ፍትህ የራሱን እርምጃ ይወስድ። እኛ የሚመለከተን ነው በኋላ ስለ እቃው ማለት ነው። ምክንያቱም ሌላ ችግር እየፈጠርን ነው ማለት ነው። ነገር ግን እስከ ፍትህ አድርሰናል። የመንግስትን ሀብትና ንብረት ሊያስመልስ የሚችለው የፍትህ አካል ነው። ስለዚህ ይህም ፍትህ ሊመልሰው ይችላል። አሁን ማይክሮስኮፕ እየተባለ እና አቶ በላይሁንም ታስታውሱ ከሆነ ስለና በላይ መጣችሁ ይህ ጉዳይ ተነስቷል። አዳዲስ ሰው ሲመጣ ሁልጊዜ የ4 ዓመት እና የ5 ዓመት ጥያቄ ይጠይቃል። በዛን ሰዓት መጣችሁ እናንተ ጠይቃችኋል አይደል? የደረሰበትን ምክንያት አሳውቀናችኋል።
አሁን ደግሞ አቶ በጋሻው መጣ እነ ሌሎች አካላት መጡ። አዳዲስ ሰው ሲመጣ ማንሳቱ መፍትሄ ይሆናል ወይ ነው። ስለዚህ ያለበትን ደረጃ ሰውቁ ስላላችሁ ለፍትህ አካል አሳልፈን ሰጠናል። እሱን ሌላ ግድፈቶች ይኖራሉ። ሰው ሲሰራ ግድፈት ይኖረዋል። መንግስት መዋቅር የዘረጋ ግድፈቶችን ለማስተካከል እንጂ በአንድ አካል ብቻ ማሰራት ይችል ነበር። ይህና ፋይናንስ የስራ ሂደት አለው። እያንዳንዱ ሰራተኛ አለው። አንድ ነገር ጠፋ ሲባል የሚጠየቀው ስራ አስኪያጁ ብቻ አይደለም። ስራ አስኪያጁ የድርሻውን ይጠየቃል። መሪው ራሱን ችሎ ይጠየቃል። ግዢ ባለሙያው ይጠየቃል። ሰራተኛው ይጠየቃል። ኦዲት በማኔጅመንቱ ታነሳለች ጥያቄውን እንዲህ ችግሮች አሉ ትላለች። ለኔ መጣ ትነግረኛለች። ግድፈቷንን የውስጥ ኦዲት ማለት ማስተካከያ መስጠት ስለሆነ ወደ ውጭ ኦዲት ከመሩ በፊት እርምቶችን እየሰጠን እያስተካከልን ብዙ የተጓደሉ ነገሮች ተሰርተዋል። አንድ ነው ጤና ጣቢያ የሚያስፈልገን አሁን ያለን 5 ነው። ለቀጣይ የሚያስፈልገን ደግሞ 9 ነው። በህዝባችን ብዛት ጤና ኬላ 38 አለን። አሁን የሚያስፈልገን ደግሞ 42 ነው። ስለዚህ ህዝቡ ይሄን ህዝብ ቢያህል ማለት ነው አዋላጅ ኖርስ አካባቢ የተነሳው ማለት ህዝባችን ጋር ንጽጽር ስንነሳ አሁን ትዙልኝ እዚህ ያለው ተሰብሳቢ ታዳሚ ዶክተሮች ላይ 63% ነው። ሌሎች የተሻለ ፐርሰንት እናቶች 100% ነው ያለ አገልግሎት የሚሰጥ። አንድ ሀገር ሊመራ የሚችለው አንድ ተቋም ሊመራ የሚችለው አሰራርና ደንብ አለው ራሱ የቻለ ያን ታሳቢ ተደርጎ በአግባቡ እየተገመገመ አሳታፊ እያደረገ ግልጸኝነት እያሰፈነ መሄድ አለ። ከዚህ ላይ የታየ አንድ ጉድለት አለ ማለት ምን ተፈጠረ? ጫጫታ ተፈጠረ። የምን ጫጫታ? መልካም አሰራር ችግር አለብኛል። አሰራሮች ግልጽ አይደሉም። ግዢ ግልጽ አይደለም። ግንባታዎች ስታንዳርዱን ጠብቆ የተገነባ ግንባታ እያፈረሱ ለራሳቸው በሚመች ሁኔታ እያደረጉት ነው። እየተሰደብን ነው። ይሞራል እየለቀቁ ነው። ስለማንነው እዚህ እንኳን መገለጫ አላቀረበ መገለጫ ሳይቀርቡ ነበር አሰድበናል። ስለዚህ አጠቃላይ ስራው የሆስፒታሉ ምርጥ ስራ እየሰራችሁ ቢሆንም ግን ተግባቦት ባለመፍጠርና ግልጸኝነት ባለመፍጠር አደገኛ ደረጃ ላይ ይገኛል። ይሄ ሆስፒታል ሞራል ያለው ሰው አይናገርም ይላል። ማኔጅመንት ነው ብሎ ሞራል አለ ብሎ የሚናገር ከሆነ ውሸት ነው። እያንዳንዱ ነገር ግልጸኝነት የተፈጠረ ይሄዳል። ለምን ግልጸኝነት ተፈጠረ? ለምን ያጫጫታ ተፈጠረ? ለምን? እሺ ግለሰቦች ሊኖሩ ይችላል። አንድ ሰው ሁለት ሰው ያልኳቸው ወረዳ አንዱ ብሎ እንዲህ ያደርጓቸው እነሱን ማለት ሰማቸው። እነሱን ትተናል። ሌላው ለምን ተከተላቸው? አጠቃላይ እንትኑ 160 አጠቃላይ 166 ሰው ከዛ 14 ሰው እንደው በቀንስበት ትንሽ 50 ሌላው ለምን ታዲያ ማን ይዘን የምንመራው የሚለው ታሳቢ ያደረገ ስራ መሰረት አለ። እየተሽሞንም ሆነም አይሄድም። በዚህ ወቅት መስራት ወይ መተው ወይ ለህዝብ ማገልገል ህሊና ንጹህ ህሊናን ይዘን ተገቢውን ነገር መስራት ካልሆነ ከማሙለጭለጭ መውጣት። አሁን በዚህኛው በር ለመውጣት አይመቸኝም። እኔ እንዴት ወጣለች? ክፈቱ እንትኑ ክፈተው ሲሆን ክፈተው እሱ እሺ ክፈት። አሁን መውጣት ትችላለህ። ይሄ ከፍቷል። ግን ሌላ ደግሞ ማያስወጣ ሌላ ኦብስታክል ለደህንነቱ ተብሎ የተሰራ ማለት ነው። ያው ዘብዬ ልውጣ ብላ አልችልም። በተሰራልኝ ሌላ መውጫ በር ነው መውጣት ያለው። ለምንድን ነው ሰው በተሰራለት አሰራር የተሰጠውን የስራ ዲስፕሊን ይዞ ማይሰራው የሚለው አንዱ አጠያቂ ስለሆነ ነው። ሆስፒታል የተገኘው የሮማን ተወና አመታዊ ግምገማም ቅድም የቢኤስሲ ውጤት መስጠትም አለፈው መጠን ማኔጅመንት አግኝተናል። የተነጋገርነው ነገር አለ። እኛ ማናውቀው ስራ አለ። የሆነ ወረዳው አንስቴብል በሆነ የካቲት 15 እኛ ወረዳ ወደ ሌላ አካባቢ ስንሄድ የጠፋ ንብረት አለ። ሪፖርት አልተደረገም። አሁን አላነሳው ሌላ እንትን ኬስ አለ። ራሱን ችሎ የምንነጋገርበት ቦታ ነው የምንነጋገረው። እያንዳንዱ ተግባር ሲፈጸም እየታወቀ መመራት አለ።